እከክ ኤምአርአይ ውስጥ ገብተህ ደም ስር እየተመረመረ ባለበት ዘመን ዘፈን ያጣት ይለኛል። ቅልራስ ባልጩት ራስ ውጣ ከዚህ ማይ ፍሬንድ። ዓለም ነው ምልኮ ሰውነት ገብቶ ኤክስሬይ እኮ ቀረ። ኤምአርአይ ገብተህ አልኩ እኮ ሲቲ ስካን ሳይሆን ኤምአርአይ ትገባል። በደም ስር ውስጥ ቀይ ነው ጥቁር ደም በየትኛው በኩል ነው የሚሄድ? ደም ስሩን ምንድነው ብላክ ያደረገው የሚባልበት ዘመን ላይ ደረሰ። ዘፈን ኃጢአት ነው ምናምን ኃጢአት ነው። አይ ኢትዮጵያዊ ስትገል ኃጢአት አይደለም፣ ዘፈን ግን ኃጢአት ሆነብህ። አማራን ስትገል ኃጢአት አልሆነብህም። አማራን ስታሳድድ ኃጢአት አልሆነብህም። ክርስቲያን ማለት ባይዘው ለተገፉት መቆም ማለት፣ ክርስቲያን ማለት ሃይማኖተኛ ማለት ላመነበት ነገር መሞት ማለት። አሁን ይሄ ከበሮ ለባሽ ነጠላ አንጠልጣይ ካባ ለባሽ ቆዳ ቆረቆንዳ አልሰማ። ለአማራ ህዝብ እልቂት አንድም የቆመ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ፔንቴ የለም። ጆቫዊ ትነስ ምናምን ዊትነስ የተባልክ ሽንታ እንዳትመጣ ወደዚህ። እኛ በቅቶናል። ያንተ እዚህ ጋር ምናምን እኛ አውሮፕላን መስራት የምንፈልግ የኔ ልጆች ኮምፒውተር ሌላ ፕሮግራሚንግ እንዲፈጥሩ ነው የምፈልገው። ከካ ስልጣኔን ውረስ፣ ድህነት ከምትወርስ ስልጣኔ ውረስ፣ ጥላቻን ከምትወርስ ተደንቆሮ ስልጣኔን ውረስ፣ አማራን ከምትጠላ ስልጣኔን ውረስ፣ የሰው ስጋ ከምትበላ ሰው እየገደልክ አማራን እየገደልክ አማራን እያሳደርክ በኢትዮጵያ ምድር እያጠፋህ ዘፈን ኃጢአት ነው ልትለይ ደግሞ ትመጣለህ አንተ ደንቆሮ ማይም። ክርስትና ማለት እስልምና ማለት ሃይማኖተኛ ማለት ለተገፉት ለድሃ አደጎች መቆም ነው። ለሚገደሉት፣ ለሚሳደዱት፣ ቤት ለሚፈርስባቸው፣ ለራባቸው፣ ፍትህ ላጡ ባለጊዜዎች ለሚጨፈልቋቸው ስዕብና ላላቸው ሰዎች ለሰው ሰው ሆኖ መገኘት ያ ነው ክርስትና፣ ያ ነው እስልምና፣ ያ ነው ጴንጤነት። ከዚያ ውጭ ግን ሃይማኖት ልክስክስ ነው ማለት ነው። ሃይማኖት እንደ ኢትዮጵያ ከሆነ በቤንዚን መቀመጫው ላይ እያነደር እናባረዋለን። ቀሚሱ ላይ መክተት አህያ ሲኖዶስ ምናምን ጠቅላላ ቀሚሱን በቤንዚን እየለቀ ክብሪት ነበር መጫር። አህያ ልጅ ህወሓት ነው ጠቅላላ ሁለቱንም ጳጳስ ያስቀመጠው። ፖለቲካ ነው። አሁን አብይ አህመድ ደግሞ አስቀምጧል የራሱ ከካም ደንቆሮ። ውጣ ከዚህ እሳሰብ አማራ